ነገር ግን ከእግዚአብሔር ቃል አንፃር ደግሞ ከእግዚአብሔር ቃል ጋር ተቃራኒ የሆኑ የማህበረሰብ አመለካከቶች ወይም ደግሞ ማህበረሰቡ ትክክል ነው ብሎ የሚወስደው የእግዚአብሔር ቃል ግን ትክክል እንዳልሆነ፣ ውሸት እንደሆነ፣ ስህተት እንደሆነ፣ ክፉ እንደሆነ የሚያስተምረን ወይም ደግሞ የሚያረጋግጥልን የማህበረሰብ እምነቶች ወይም ደግሞ አመለካከቶች አሉ። ለምሳሌ የሴት ልጅ ግርዛት መጽሐፍ ቅዱስ የሴት ልጅን ግርዛት እግዚአብሔር የደገፈበት መግለጫ ወይም ደግሞ የእውነት የለም። መጽሐፍ ቅዱስ የወንድ ልጅ ግርዛት አለ። ለምሳሌ እግዚአብሔር ከአብርሃም ጋር ቃል ኪዳን ሲገባ ከዚህ በኋላ ባንተ ቤት የሚወለድ ወንድ ልጅ ሁሉ በተወለደበት በስምንተኛው ቀን ወይም ደግሞ በሳምንቱ መገረዝ አለበት። ይህም ደግሞ በእኔና በአንተ መካከል ያለው ኪዳን ምልክት ነው፣ ቃል ኪዳን ምልክት ነው ብሎ የመገረዝን ስርዓት ሰጥቶታል። የወንድ ልጅ ግርዛት መጽሐፍ ቅዱስ የተጠቀሰ ወይም ደግሞ ማረጋገጫ የተሰጠው ነገር ነው። ነገር ግን የሴት ልጅ ግርዛትን የእግዚአብሔር ቃል አይደግፈውም። ስለዚህ የሴት ልጅን ግርዛት እንደ ትክክለኛ ነገር የሚቆጥሩት ማህበረሰቦች የተከተሉት ያለው መንገድ የስህተትን መንገድ ነው ማለት ነው። ስለዚህ ይህን ለምሳሌ የጠቀስኩት ብዙ የማህበረሰብ አመለካከቶች እንደ እግዚአብሔር ቃል እውነትና ሐሰት የሆኑ ማለትም አንዳንዱ እውነት እንደ እግዚአብሔር ቃል ትክክል የሆኑ ሌሎች ደግሞ እንደ እግዚአብሔር ቃል ስህተት የሆኑ ወይም ደግሞ እውነት ያልሆኑ ክፉ የሆኑ ነገሮች አሉ ማለት ነው። ሰው እኛ እንደ ግለሰብ የአንድ ማህበረሰብ አባል ሆነን ነው የምንኖረው። ምክንያቱም ሰው ብቻውን ይሆን ዘንድ መልካም አይደለም። እግዚአብሔር ባለው ቃል መሰረት የሰው ልጅ ከሰው ጋር አብሮ የሚኖር ነው። ከቤተሰብ ጀምሮ በማህበረሰብ እና በተለያየ ማህበራዊ ግንኙነት ውስጥ የሚኖር ሰው ነው የሰው ልጅ እና በእነዚህ የማህበረሰብ ተቋም ውስጥ ማህበረሰቡ የራሱ የሆኑ እምነቶች፣ አመለካከቶች አሉ። እንግዲህ እንደ አንድ ማህበረሰብ አባል ያ ማህበረሰብ የማህበረሰቡን እምነት እንዲከተል ይጠበቅበታል ማለት ነው ያለው ነባራዊ ሁኔታ። ነገር ግን አማኝ እንደ እግዚአብሔር ሰው እንደ እግዚአብሔር ልጅ የማህበረሰቡን ሁሉንም እምነቶች፣ አመለካከቶች እንደ እግዚአብሔር ቃል ሳይፈትሽ ሊቀበላቸው አይገባም ማለት ነው። ምክንያቱም የእውነት ሁሉ ምንጭ እግዚአብሔር ቃል ነው። ከእግዚአብሔር ቃል ጋር ትክክል ያልሆነውን የማይስማማውን ነገር ልናስወግድ ልንቃወም ይገባል ማለት ነው። ይህም ብቻ ሳይሆን የማህበረሰብ አመለካከት ወይንም ደግሞ የማህበረሰብ የስነ ምግባር ሁኔታ፣ የህሊና ሁኔታ ወይንም ደግሞ አመለካከት ሁኔታ የግለሰቦችንም ህሊና ወይንም ደግሞ የክፉና የደጉን የመልካሙና የመጥፎውን የትክክሉና የስህተቱን አመለካከት የግለሰቦችን አመለካከት ደግሞ ይወስናል ወይንም በዛ ላይ ተጽዕኖ ያደርጋል ማለት ነው የማህበረሰብ አመለካከት። ስለዚህ የኛ ህሊና ወይንም ደግሞ አስተሳሰባችን በተሳሳተ የማህበረሰብ እምነት ከተቀረጸ ህሊናችን የሚመሰክረው ራሱ ለእግዚአብሔር ቃል ላይሆን ይችላል ማለት ነው። ከውሸት የማህበረሰብ እምነት የተቀዳ ሊሆን ይችላል ማለት ነው። ስለዚህ የማህበረሰብ አመለካከቶቻችን፣ የህሊናችን የስነ ምግባር ሁኔታችን እነዚህ ሁሉ ከእግዚአብሔር ቃል አንፃር መፈተሽ አለባቸው ማለት ነው። ክብር ለእግዚአብሔር ይሁን። በቀጣይ በክፍል 3 ደግሞ ሐሰት ምን እንደሆነ፣ የሐሰት ባህሪ ምን እንደሆነ፣ ሐሰት በምን እንደሚተላለፍ እንዲሁም የሐሰት ምንጭ ማን እንደሆነ አብረን እናያለን። ከኔ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። አስተያየትና ጥያቄ ቢኖራችሁ በአስተያየት መስጫ ቦታው ያስቀምጡልኝ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። እስከዛው መልካም ጊዜ። ባይ ባይ።